የአስተርእዮ ማርያም ባልነው ፋንታ ምን ማለት እንችላለን? የጥር ማርያም ወሩ ምንድነው ብያለሁ? ጥር ነው አይደለም? የአስተርእዮ ማርያም ባልነው ፋንታ ምን ማለት እንችላለን? የጥር ማርያም ማለት እንችላለን። ነገር ግን አባቶቻችን ለምንድነው የአስተርእዮ ማርያም ያሏት ሲባል ይሄ ወር ወርሃ አስተርእዮ ነው። ዘመነ አስተርእዮ ነው። አስተርእዮ ማለት አስተራየ ታየ፣ ተገለጠ፣ ተዳሰሰ፣ ተጨበጠ፣ የማይታየው ታየ፣ ግዙፉ ረቀቀ፣ ሕያው ሟች ሆነ፣ ዘላለማዊ ጊዜያዊ ሆነ፣ በመካከላችን ተገኘ። ሩቅ የነበረው እግዚአብሔር፣ ከሰማየ ሰማያት በላይ የነበረው እግዚአብሔር፣ መላእክት እንኳን ዓይናቸውን ሞልተው ሊያዩት ያልቻሉት እግዚአብሔር፣ ረቂቁ እግዚአብሔር፣ ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነችለት እግዚአብሔር፣ በወጀብና በአውሎ ነፋስ ውስጥ መንገድ ያለው እግዚአብሔር፣ በኖህ ጊዜ ፍልውሃ በሰዶም በገሞራ እሳት ያዘነመ እግዚአብሔር፣ ፈርዖንን ከነሰራዊቱ ያሰጠመ እግዚአብሔር፣ 40 ዘመን እስራኤልን መና እያዘነበ የመገበ እግዚአብሔር፣ ውሃ ከበረሃ እያፈለቀ ያጠጣ እግዚአብሔር፣ አሁን በዘመነ ሐዲስ በዘመነ መገለጥ ግን ያ እግዚአብሔር የሚያበላው እግዚአብሔር የሚራብ ሆኖ መጣ። የሚያጠጣው እግዚአብሔር የሚጠማ ሆኖ መጣ። እሳት ያዘነመው እግዚአብሔር የሕይወት እሳት ሆኖ መጣ። ፍል ውሃ ያዘነመው እግዚአብሔር የሕይወት ውሃ የሚጠጣ ጥምን የሚቆርጥ በፍል ውሃ የቀቀለው እግዚአብሔር አሁን የነፍስን ውሃ ጥም የሚቆርጥ የሕይወት ውሃ ሆኖ መጣ። ምእመናን፣ ስለዚህ ይሄ ወቅት ምን ይባላል? ዘመነ አስተርእዮ ይባላል። የመገለጥ ወቅት ይባላል። ይሄ የትኛውን ወቅት ይሸፍናል መሰላችሁ? ከልደት እስከ አብይ ጾም መግቢያ ያለው። ደህና ዋላችሁ? እየሰማችሁ ነው? የትምህርቱ ርዕስ ምንድን ነው? አቤት እግዚአብሔር ይስጥልኝ። እንደው እዚህ እስካላችሁ ድረስ ስሙን። ምናልባት ኑሮ እንደሚያባክናችሁ እናውቃለን፣ ግን የግደላችሁ እዚሁ ሁኑና ስሙን። ይህንን ፍሬን የበጠሰ ዘመን ቤተ ክርስቲያን ተጠግተን ካላሳለፍን ይጨፈልቀናል። ይገርማችኋል። አማራጯ ቤተ ክርስቲያን ናትና ስለዚህ የዚህን የዛሬዋን እመቤታችን የማናል ናት? የአስተርእዮ ማርያም። በሁለት ምክንያት አንደኛ ይሄ ወቅት የምን ወቅት ነው ብለናል? የመገለጥ ወቅት ነው። ማን የተገለጠበት? እግዚአብሔር። በገላትያ መልእክቱ ሐዋርያው ቅዱስ ጳውሎስ ቁጥር 4 ምዕራፍ 4 ቁጥር 6 እና 4 ላይ ምን 4 እና 6 ላይ ምን አለ? ከ4 እስከ 6 እንደማለት ነው። ወአመ በጽሐ ዕድሜሁ ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት። የዘመኑ ፍጻሜ በደረሰ ጊዜ ከልጅ ልጅ ተወልጄ አድንሃለሁ ብሎ የሰጠው ተስፋ ሲደርስ 5500 ዘመን ሲፈጸም ከቀኑ ቀን ከሰዓቱ ሰዓት ከዓመቱ ዓመት ሳያጎድል እግዚአብሔር በቀጠሮ ወቅት ፈነወ ወልዶ እግዚአብሔር አብ ልጁን ላከና ምን ሆነ? ወተወልደ እምብእሲት ከሴት ተወለደ። ከሕግ በታች ይላል መጽሐፍ ቅዱስ። እንደው ከሕግ በታች ተወለደ። ከምን አይነት ሕግ? ከተፈጥሮ ሕግ በታች ተወለደ። እኛ ከተፈጥሮ ሕግ በላይ ነን በታች ነን? ንገሩኝ እስኪ። ከተፈጥሮ ሕግ በላይ ነን በታች ነን? ንገሩኝ። አልነገራችሁኝም። በላይ ነን በታች ነን? አቤት በታች ነን። ከተፈጥሮ ሕግ በታች ነን። እንዴ እናንተ የተወለዳችሁት ከእናትና ከአባት ነው አይደለም? እናታችሁ በጸነሰ በስንት ጊዜ ወለደቻችሁ? ይሄ የተፈጥሮ ሕግ ጠባይአዊ ሕግ መጽሐፋዊ ይባላል በሊቃውንቱ ቋንቋ። ሕግ ጠባይአዊ ማለት ሕገ ተፈጥሮ ይባላል። ይሄ አንድ ሕፃን የሚጸነሰው መቼ ነው? እናት አባቱ ተስማምተው ግንኙነት ሲያደርጉ የአባቱ ዘር ከአባቱ አብራክ ተከፍሎ በእናቱ ማህፀን ይዘራል አይደለም? ከዛን ቀን ጀምራ ሚስቲቱ የባሏን ዘር ከተቀበለችበት ሌሊት ጀምሮ ቆጥራ 9 ወር ከ5 ቀን ሲሆን ምን ታደርጋለች? ትወልዳለች። እንደዚህም ሁሉ በሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እንደተጻፈው እመቤታችንም መልአኩ መጥቶ ትጸንሻለሽ ትወልጃለሽ ሲላት እኔ አይሆንልኝም አልችልም እፎኑ ይከውነኒ እንዘ ይአምር ብእሴ ወንድ ሳላውቅ እንዴት ይሆንልኛል ብላ ከተከራከረች በኋላ መልአኩ ቅዱስ ገብርኤል አረ የለም እስመ አልቦ ነገር ዘይሳኖ ለእግዚአብሔር፣ አሁን ያልሽው ነገር ለኔም ላንቺም
ጠጣር ነው፣ ከባድ ነው። ካሁን በፊት አልተደረገም፣ ካሁን በኋላም አይደረግም። ነገር ግን ለእግዚአብሔር ምን የሚለው የለም? ጮክ ብላችሁ ንገሩኝ። የሚሳነው የለም ሲላት እንግዳማ ይኩነኒ በከመ ትቤለኒ ነየ አመተ እግዚአብሔር፣ እነሆኝ የእግዚአብሔር ባሪያ አገልጋይ እንደ ቃልህ ጮክ በሉ እንደ ቃልህ ምን ይሁን ይደረግልኝ። ልክ እመቤታችን እንደ ቃልህ ይደረግልኝ ስትል የዓለም ድህነት የመሰረት ድንጋይ ተጣለ። አካላዊ ቃል በማህፀኗ የዕለት ጽንስ ሆኖ ተቀረጸ። ቅድም እንዳልኳችሁ ሴት ከባሏ ዘር ከተቀበለችባት ሌሊት ጀምሮ ምን አለች እንላለን? አቤት ጸነሰች እንላለን አይደለም? ልክ እመቤታችንም አካላዊ ቃል እንደ ቃልህ ይደረግልኝ ብላ ፈቃዷን ስትሰጥ እሺ ብላ ስትታዘዝ መለኮት መጋቢት 29 እሁድ በ3 ሰዓት አካላዊ ቃል መለኮት የዕለት ጽንስ ሆኖ ተቀረጸ፣ ተጸነሰ። ከዛን ቀን ጀምራ እመቤታችን ጽንሷን ቆጥራ 9 ወር ከ5 ቀን ሲሆን ወለደች። ይሄ ማንኛውም ሴት ጸንሳ በ9 ወር ከ5 ቀን እንደምትወልደው ማለት ነው። ያ ሕፃናትን የሚፈጥር እግዚአብሔር አዳምን ከአፈር የፈጠረ ሔዋንን ከአንዲት አጥንት የፈጠረ አቤልን ቃየልን ከእናት ከአባት እንዲገኙ ያደረገ እግዚአብሔር ከቁጥጥሩ ከተፈጥሮ ቁጥጥሩ ውጭ ነበረ እግዚአብሔር አሁን ለኛ ሲል ከሕግ ከተፈጥሮ ሕግ በታች ሆነ ማለት ተጸነሰ ማለት ነው። ስለዚህ እመቤታችን ጸንሳ 2 ወር ሞላኝ እናቶቻችን እንደምትሉት 4 ወር ሞላኝ 5 ወር ሞላኝ እንደምትሉት ሁሉ እሷም ጸንሳ ይሄ 9 ወር ከ5 ቀን እንዲያውም ባለቅኔው ምን አለ? እምድምፅ ምታ እስመ ጸንሰት ቃለ። ልክ የቅዱስ ገብርኤልን ቃል እንደ ባል አድርጎ ቃሉን ከሱ የወሰደችውን ቃል እንደ ዘር አድርጎ እመቤታችን ጸነሰች አለ ሊቁ ሲናገር ባለቅኔው ሲቀኝ። እና እመቤታችን ለዘመነ አስተርእዮ በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በሱ ሆነ፣ ያለሱ የሆነ ምንም የለም ተብሎ የተነገረለት መለኮት የተነገረለት እግዚአብሔር ወውእቱ ቃል ሥጋ ሆነ። ያም ቃል ምን ሆነ? ሥጋ ሆነ። ቃል መለኮት ነው፣ ሥጋ ደግሞ የኔና የናንተ ሥጋ ነው። ልክ ኢየሱስ ክርስቶስ በድንግል ማርያም ማህፀን ሲጸነስ 9 ወር ከ5 ቀን ቆይቶ ሲወለድ አስተርእዮ ሆነ፣ ተዳሰሰ። በእውነቱ አንቀላፋ፣ ተኛ፣ ተነሳ፣ ፈራ፣ ጾመ፣ ሰገደ፣ ጸለየ፣ ተሰቀለ፣ ሞተ፣ ተጠማ፣ ተሞተ፣ ተቀበረ፣ ተገነዘ፣ ተቀበረ ተብሎ ተነገረለት። ይሄ መታየት መዳሰስ ነው። ምእመናን ኢየሱስ ክርስቶስን ደም የሚፈሳቸው ሴቶች ዳሰውታል፣ ለምጻሞቹ ዳሰውታል፣ ዳሷቸዋል። እውራኑን አይናቸውን በምራቅ እንትፍ እያለ ፈውሷቸዋል። እግር ለሌላቸው እግር እየሰጠ ኢየሱስ ክርስቶስ በ3 ማህበራውያን ጉዳዮች ቦታ ተገኝቷል። የኛ ማህበራዊ ጉዳዮች 3 ቦታ ናቸው። ሰርግ ቤት፣ ለቅሶ ቤትና በሽተኛ መጠየቅ ነው። የኛ ጌታ እንደኛ የሕግ ምንጭ ብቻ ሳይሆን ሕግ ፈጻሚም ነውና ቃና ዘገሊላ ሰርግ ቤት ተጠርቶ ተገኝቷል። እኛ ሰርግ ተጠርተን እንደምንሄደው አልዓዛር ሞተ ተብሎ ሲነገረው ለቅሶ ለመድረስ ሂዷል የኛ ጌታ። የጴጥሮስ አማት ታማ በሽተኛ ለመጠየቅ ሂዷል። ያ ቅድም የነገርናችሁ የጌቶቹ ጌታ የነገስታቱ ንጉሥ መጥቆ ረቆ ይኖር የነበረው እግዚአብሔር አሁን ሰርግ ቤት አገኘ ነው፣ ለቅሶ ቤት አገኘ ነው፣ በሽተኛ ሲጠይቅ አገኘ ነው፣ ዮርዳኖስ ሲጠመቅ አገኘ ነው፣ ቃና ዘገሊላ ሰርግ ቤት አገኘ ነው፣ ደብረ ዘይት ተራራ ላይ ድንጋይ ተንተርሶ ተኝቶ አገኘ ነው፣ በመርከብ ውስጥ ሐዋርያት ጋራ ማይበል መርከቡን ሲንጠው በመካከላቸው አገኘ ነው፣ እንጀራ ባርኮ ቆርሶ 5000 ሰው ሲመግብ አገኘ ነው፣ ቀራንዮ ላይ ተሰቅሎ ቆስሎ እጆቹ እግሮቹ ተቸንክረው በጅራፍ ተገርፎ ምራቅ ተተፍቶበት ሐሞት ኮምጣጤ ጠጥቶ የሸዋግል ተደፍቶበት አገኘ ነው፣ ዳሰስ ነው። በላይነ ወሰተይነ ምስሌሁ ከሱ ጋራ በላን ጠጣን። ማንነ ወክለን በሐዋርያት ተወክለን ማለት ነው። ደህና ዋላችሁ። የትምህርታችን ርዕስ አቤት። ስለዚህ አስተርእዮ ጌታ የተገለጠበት ነው አይደለም? ለዚህ መገለጥ ደግሞ እሺ በጀ ይሁን ብላ ጊዜዋን አካሏን አሳልፋ የሰጠች በቅታ ተዘጋጅታ ተመርጣ የተገኘች ማናት? እመቤታችን ናት። ስለዚህ
አስተርእዮ እሷንም ይመለከታታል ብቻ ሳይሆን አንዱ የመገለጥ ምክንያት እሷ ናት። ማሕሌተ ጽጌ የሚባል ድርሰት አለ በቤተ ክርስቲያን። በዘመነ ጽጌ ሊቃውንቱ በጸናጽል በከበሮ የሚያሳምሩት የእመቤታችን ምስጋና የተካተተበት እንደ እመቤታችን ምስጋና አይደለም፣ ብዙ ነገሮች ናቸው። ከብሉይ ከሐዲስ ተቀስሞ ተለቅሞ የተዘጋጀ ድርሰት አለ እና እዛ ላይ ሊቁ ምን አለ? በላዕሌኪ ወበዮርዳኖስ ወበታቦር ስልሰ ጊዜያተ ዛልቦ ተውሳከ ዋልቦ ሕጸተ። ሊቁ ምን አለ? 3 ቦታ ጠቀሰ። ዮርዳኖስን፣ ደብረ ታቦርን፣ እመቤታችንን ጠቀሰ። ደብረ ታቦር ላይ ኢየሱስ ክርስቶስ አምላክነቱን ሲገልጥ አይተነዋል። በዮርዳኖስ በዮሐንስ እጅ ሲጠመቅ አይተነዋል። ደብረ ታቦርም ተገለጠ፣ ዮርዳኖስም ተገለጠ። ለነዚህ ለሁለቱ መገለጥ ግን ዋናዋ መነሻ ማናት አለ ሊቁ? የእመቤታችን ማህፀን አነጻጾ ተናገረ ሊቁ። ስለዚህ እመቤታችን የአስተርእዮ ማርያም ትባላለች በዚህ ምክንያት። ሌላው ይሄ ወቅት ደግሞ ቅድም እንደነገርኳችሁ ከልደት ጀምሮ እስከ ጥር እስከ አብይ ጾም መግቢያ ድረስ። ልደት መቼ ነው? ታኅሳስ 29። ከታኅሳስ 29 ጀምሮ ይሄ ሙሉውን ጥር እስከ አብይ ጾም መግቢያ ጾሙን እስከምንይዝበት ያለው ዘመን ደግሞ ወር ምን ይባላል? ዘመነ አስተርእዮ ይባላል። አንደኛ የተወለደበት፣ ሁለተኛ የተጠመቀበት፣ ሶስተኛ ቃና ዘገሊላ ሰርግ ቤት ተገኝቶ ውሃውን ወደ ወይን ያሳየበት፣ አንድ ትሕትናውን፣ ሁለት የእናቱን ፍቅር፣ ሶስት የሰርግን የጋብቻን ክቡርነት ያሳየበት ወቅት ስለሆነ ዘመነ አስተርእዮ ይባላል። ስለዚህ ይህ ወቅት የማርያም መገለጥ ሳይሆን የመገለጧ ማርያም ነው የምንለው ማለት ነው። ብዙ ሰዎች እሷ የተገለጠች መስል የአስተርእዮ ማርያም ይላሉ የሚሉ በእውነቱ ንባቡ ያልገባቸው ምስጢሩ ያልገባቸው ሰዎች ሊኖሩ ይችላሉ። መብታቸው ነው። እነሱ እንዳይለፈልፉ ማድረግ አንችልም። መቼም ዝናብ እንዳይጥል ማድረግ አንችልም። ጃንጥላ መግዛት ነው የምንችለው አይደለም ይመናል። እና አንዳንድ ጊዜ ሰይጣን መለወጥ የምንችለው ነገር ላይ እንዳናተኩር፣ መለወጥ በማንችለው ነገር ላይ እንድናተኩር ያደርገናል። አሁን አንድ ሰው ዝናብ ሊጥል ነውና ዝናቡ እንዳይጥል መጸለይ ይችላል ይሄ ሰውዬ? ዝናቡ እንዳይጥል ማድረግ ይችላል? አይችልም። ምንድነው ማድረግ የሚችለው? ጃንጥላ መግዛት ይችላል። ሙቀት እንዳይመጣ ማድረግ አይችልም። ማቀዝቀዣ ግን ማዘጋጀት ይችላል። እኛ መናፍቃን እንዳይናገሩ ማድረግ አንችልም። ምላሳቸው ተፈቶ ይብህም አፍ ወተታሰር ልሳን፣ አፍ የሚዘጋበት አንደበት የሚታሰርበት ዘመን ይመጣል። ለለፈለፉት ለቀባጠሩት ዋጋቸውን የሚቀበሉበት ዘመን ይመጣል። ያ እስኪመጣ ድረስ ግን እናንተ ተረጋግታችሁ ሰክናችሁ ልትገኙ ይገባልና ይሄ ወቅት የማርያም አስተርእዮ ልክ የአስተርእዮ ማርያም እንለዋለን። የመገለጡ ምክንያት እሷ ስለሆነች የተገለጠው ክርስቶስንም የምንሰብክበት ስለሆነ ማለት ነው። እንግዲህ ስናጠቃልለው ምእመናን ስለ እመቤታችንም ተማር፣ ስለ ጌታም ተማር፣ ስለ መላእክትም ተማር፣ ስለ ጻድቃን ስለ ሰማዕታትም ተማር። ብሉይን ብንተረጉም፣ ሐዲሱን ብናመሰጥር፣ ገድሉን፣ ድርሳኑን፣ ተአምሩን ብናነብ፣ ስንክሳሩን ብናነብ የዚህ ሁሉ የዞረ ድምር ውጤት ምንድነው ከተባለ እኔና እናንተን ማገናኘት ነው እግዚአብሔር ጋር። ሰው ረሃብተኛ ነው፣ የሕይወት እንጀራ ክርስቶስ ያስፈልገዋል። ሰው ጥመኛ ነው፣ የሕይወቷ ክርስቶስ ያስፈልገዋል። ሰው በሽተኛ ነው፣ መድኃኒቱ ክርስቶስ ያስፈልገዋል። ሰው ብቸኛ ነው፣ አጋሩ ክርስቶስ ያስፈልገዋል። ዛሬ ብዙ ፈተናዎች እንሰማለን። ዛሬ በፖለቲካው፣ በኢኮኖሚው፣ በኑሯችን ብዙ ችግሮች እየተፈጠሩ እንደሆነ እናውቃለን። ይህን ማብራራት አይጠበቅብንም፣ ዘመኑ ራሱ እየተረጎመልን ስለሆነ። ነገር ግን ምንድነው መፍትሄው ሲባል እግዚአብሔርን ማያዝ፣ እግዚአብሔር ጋር መጣበቅ። እግዚአብሔር ሁሉን ቻይ ነው። እግዚአብሔር በወጀብ ውስጥ ምን አለው ብለናል? ምእመናን ደህና ዋላችሁ? በወጀብ ውስጥ ምን አለው? አቤት ወጀብ ማለት አውሮፕላን በከባድ ነፋስ በተበላሸ አየር ውስጥ አውሮፕላን ይበራል? ማይበል ሞገድ በሚነጣው ባህር ላይ መርከብ መንዳት ይቻላል? በታረሰ መንገድ ላይ መኪና መንዳት ይቻላል? አይቻልም። እግዚአብሔር ግን በወጀብ ውስጥ የሚበራ አምላክ ነው። እግዚአብሔር አለቀ፣ ደቀቀ፣ አከተመ ተብሎ በተቆረጠ ጉዳይ ላይ መፍትሄ የሚሰጥ አምላክ ነው። መፍትሄ ለሌለው ችግር መፍትሄ የሚያመጣ አምላክ ነው። ለሐኪሞች ከአቅማቸው በላይ ለሆነው በሽታ መድኃኒት የሚያመጣ አምላክ ነው።